ሽፍታ በዝናብ ያስወጣዋል። በጨለማ የገባውን ሽፍታ በብርሃን የገባውን ሽፍታ በጨለማም ቢሆን ያስወጣዋል። እንደዚሁም ሁሉ ንጉሱ እግዚአብሔር ነው። ተበዳዩ ድሃ ምእመናን ናቸው። ለምእመናን ደዌ መንፈሳዊ የሚያርቁ አጋንንትን ከምእመናን የሚያወጡ ምንፍቅና በሀገር እንዳይንሰራራ በትምህርት የሚያወጡ መምህራን ሐዋርያት ስለተባሉ ሐዋርያት ማለት ቃል አጼ የንጉስ የክርስቶስ መልእክተኛ እንደ ንጉሱ ሆነው የሚሰሩ ማለት ነው ብለን እንረዳለን ማለት ነው። ሐዋርያ ሕያጅ ማለትም የማይደክም ማለት ነው። ስለ ክርስቶስ ብሎ የሚሰራ ማለት ነው። 12 አድርጎ ከደቀ መዛሙርቱ ሐዋርያት ብሎ ሰየማቸው የሚለው ይሄንን ነው ማለት ነው። በመጨረሻ የዚህ ንግግር ፍሬ ሐሳቡን ወደኛ ስናመጣው እኛን እግዚአብሔር ሐዋርያት አድርጎ ከሾመን የሹመታችን ምልክት ምንድን ነው? የሹመታቸው ምልክት የሚሆን ጌታ ዱያነ ፈውሱ እለ ለምጽ አንጽሑ፣ ድውያንን አድኑ፣ ለምጻሞችንም አንጹ፣ በእግራቸው ቀጥ ብሎ መሄድ የማይችሉትንም ቀጥ ብሎ እንዲሄዱ አድርጉ ብሏቸዋል። ዮሐንስ አፈወርቅ ይህን ሲተረጉም እነሆ በእኛ ዘመን ብዙ ካህናት ዕውር አያበሩም፣ ግን ሐዋርያነት የላቸውም ማለት ነው ይላል። በእኛ ዘመን ብዙ ካህናት በእግሩ መሄድ የማይችለውን እንዲሄድ አያደርጉም፣ የማይሰማውንም በስጋ ማለት ነው እንዲሰማ ጆሮውን በታምራት አይከፍቱም፣ ግን ሐዋርያነት የላቸውም ማለት ነው ይላል። የላቸውም ማለት ነው አይደለም። ሁለት አይነት ነው የሐዋርያነት መገለጫው የሹመታቸው ምልክት። አንድ ካህን ቃለ እግዚአብሔር የማይሰማውን ሰው ቃለ እግዚአብሔር መስማት በጎ እንደሆነ ቀስ አድርጎ መክሮ ካለማመደው ጆሮ ደንቆሮ የነበረውን ሰው ጆሮውን ከፈተ ማለት ነው። መጽሐፍ የማያነበውን ሰው ቀናተኛውን ሰው ከቅናት እንዲወጣ በማንበብ እንዲኖር ካደረገው ያ ሰው ዓይን አበራ ዕውር አበራ ማለት ነው ተብሎ ይተረጎማል ማለት ነው። ቤተ እግዚአብሔር የማይሄደውን ገዳማት የማይሳለመውን ሰው ገዳማትን ተሳለሙ፣ ቤተ እግዚአብሔር ሂድ ብሎ መምከር፣ ወደዚያ እንዲሄድ ማድረግ እግር የሌለውን ሰው እግር መስጠት፣ ለሌለው ሰው እግር መስጠት ነው ተብሎ ይተረጎማል ማለት ነው። ስለዚህ የሹመታችን ምልክት ለምእመናን በቅናት የተያዘ ዓይን ካለ መምከር፣ የማይቆርብ ካለ እንደዚያ ማድረግ የታምራት አንዱ ትልቁ ታምራት መንፈሳዊ ታምራት የሚባለው መገለጫ ነው ማለት ነው። እና በእኛ ዘመን ሁለት ነገር ጎሎናል ነው የትምህርቱ ማጠቃለያ። አንደኛው ጌታ በዓለም ላይ የነበረውን የድንቁርና መንፈስ ያስወጣው በትምህርት በኩል ነው። በእኛ ዘመን የጎደለ ምንድን ነው? የወረዳ ሊቃነ ካህናት፣ የገዳማት አበምኔቶች ማለት ነው። በጀታችን ለምንድን ነው የሚውለው? ለምንድን ነው የሚውለው? የግድ በጀትም መሆን የለበትም እኮ። ደሞዛችን ለምንድን ነው የሚውለው? ራሳችንን ከምናስተዳድርበት ውጪ ለትምህርት ቤት ማዋል አለብን ነው። ለምን? በትምህርት የገባው ሰይጣን የሚወጣው በትምህርት ብቻ ነው። በጸበል አይወጣም። ሰይጣን ባልገባበት አይወጣም። ክርስቶስ የእባብ ስጋን ረቂቁ ዲያብሎስ ተዋህዶ ሔዋንን ቢያስትበት እሱ ስጋን ሳይዋሃድ በርቀቱ አላሸነፈውም። እሱም ዲያብሎስ ባመጣው ጥበብ በኃይለ ጥበቡ አርዌት ከሄድ ማለት የምንለው በዲያብሎስ ራሱ በፈጠረው በሱ መንገድ ተከትሎ ረቂቅ መለኮት ደግሞ ግዙፍ ስጋን ተዋሃደና አዳምን አዳነው ማለት ነው። ስለዚህ ሞት የመጣው በእንጨት ነበር። ክርስቶስ በእንጨት በኩል ነው ሞትን ያወጣው ማለት ነው። ሞት የመጣው በሴት ነበረ። ክርስቶስ በሴት በኩል ነው ማለት ነው ሞትን ያመጣው። ለዚያ ነው ዮሐንስ አፈወርቅም ወሃሎ ዕዳ ላይለት ዝምዳ አንስት ወበእንተዝ ኮነት እግዝእትነ ማርያም ፈደይተ ዕዳ ለሔዋን የሚለው በሔዋን ምክንያት በሴቶች ላይ ጸንቶ የነበረውን ፍዳ መርገም ለሴቶች ዕዳ ነበር። ነገር ግን ድንግል ማርያም ያንን ዕዳ ከፋይ ሆና የሔዋን ምትክ ሆነች ማለት ነው። እንደዚሁም አዳም ተጠምቶ ነበረ። በመጠማት የተገለጸውን ሞት ክርስቶስ በመስቀል ላይ ተጠማሁ በሚል አጠቃላይ ሔዋን የዕፀ በለስን ፍሬውን አይታ እንደተጎመጀች በዓይኗ ጌታም የአይሁድን ግርማቸውን አየ፣ በዚህ ሞትን አወጣው። ሔዋን የዲያብሎስን ምክር በጆሮዋ እንደሰማች ጌታም የአይሁድን ስድብ በጆሮው ሰማ። ሔዋን በእግሯ ወደ ዕፀ በለስ እንደሄደች በእጇ ዕፀ በለስን እንደቆረጠች ኢየሱስ ክርስቶስም እጁን እግሩን ተቸነከረ። ሞት የወጣው በገባበት እንደሆነ የዘመናችንም የቤተ ክርስቲያን ችግር የሚወጣው ችግሩ በገባበት ነው ማለት ነው። ችግሩ የገባው በምንድን ነው? ወጣቷ ልታዘዝ ያለው በምንድን ነው? በምግብ በኩል ተሰጥቶት ነው እንዳይታዘዝ የሚያደርግ መድኃኒት። በልብስ በኩል ተሰጥቶት ነው እንዳይታዘዝ የሚያደርግ መድኃኒት። እንደዚያ ነው። መታወቂያ በኩል ታድሎ ነው አይደለም።
በትምህርት በኩል የገባ ስላለ ነው። በትምህርት በኩል የገባውን ደግሞ በትምህርት ነው የምናስወጣው። ስለዚህ ይሄንን በዘመናችን ያለው ለወላጆቻቸው የማይታዘዙ ልጆች እንዲቀንሱ፣ የመናፍቃኑ መስፋፋት እንዲገደብ እንዲቀንስ በትምህርት በኩል ስለሆነ ሰዎች ጴንጤ የሚሆኑት በትምህርት በኩል ኦርቶዶክስ ማድረግ ያስፈልጋል ማለት ነው። በትምህርት በኩል ሰዎች ከምንኩስና ሕይወት ሲወጡ በትምህርት በኩል መነኮሳት የሚፈሩባቸውን ገዳማት በደንብ አድርገን አጠናክረን ሰዎች መነኮሳት እንዲሆኑ ማድረግ እንችላለን። እንጦንስ መነኩሴ የሆነው በትምህርት በኩል ነው። አርዮስ ከሃዲ የሆነው በትምህርት በኩል ነው። ትምህርት የገደላቸው ብዙ ናቸው። ትምህርት ያዳናቸው ብዙ ናቸው። በጎ ትምህርት ያድናል፣ ክፉ ትምህርት ይገድላል። ክፉ ትምህርት የገደለውን የቤተ ክርስቲያን ወጣት በበጎ ትምህርት ማዳን እንችላለን። ለዚህ ምን ያስፈልጋል? በጀታችን፣ አቅማችን ትምህርት ቤት ላይ ሊሆን ይገባል። ለምን? ሐዋርያት አድርጎ ስለሾመን ማለት ነው። ወደኛ ገዳም እግር ጥሏችሁ ብቅ ብትሉ የኛ ትምህርት ቤት የዛሬ 3 ዓመት ነው ብፁዕ አባታችን የመሰረቱልን። ያ ትምህርት ቤት አሁን ላይ እንደኛ ወረዳ ማለት ነው እንደኛ ወረዳ ክረምት ላይ ወረዳው ላይ ያሉ ከቅድመ መደበኛ እስከ 12ኛ ያሉ ተማሪዎችን እናስተምራለን። በመንግስት ትምህርት ቤት ማለት ነው። ለዚህ ከህፃናት ጀምረን እስከ 12ኛ ያሉትን ትምህርት ሃይማኖት፣ መሰረተ ህይወት፣ ግዕዝ፣ ክርስቲያናዊ ስነ ምግባር እናስተምራለን። ለምን? ወጣቶቹ ዘመናዊ ነን እያሉ ከምግባር የወጡት በትምህርት በኩል ስለሆነ የምንፈጉሳቸው በትምህርት በኩል ነው፣ እናስተምራለን ማለት ነው። ስለዚህ የገዳማችን አስተዳዳሪ ለመምህራኑ የኛ ጎረቤት መምህራን በቀን 12 መምህር እንመድባለን። ለ2 ወር ያክል አስሉት። ይሄንን 12 መምህር ከኛ ትምህርት ቤቱ ጋር ለመድረስ አንድ መምህር በቀን 80 ብር ያወጣል ትራንስፖርት። 80 በ12 ስንት ነው? ከዚያ ያንን ደግሞ በ2 ወር ስታባዙ ስንት ብር ይሆናል? ስንት ሆነ? ብዙ ነው አይደል? ይሄንን የገዳማችን አስተዳዳሪ ይሸፍናሉ ማለት ነው። እሳቸው መስቀል ገዝተው በጀት የለውም እኮ ሰበካ ጉባኤው ለዚህ በጀት የለውም። ከራሳቸው ግን በጀት አድርገው ራሳቸውን ማለት ነው ከደሞዛቸው ያንን ለተማሪዎቹ መስቀል ክር ያስሩላቸዋል፣ ያስተምሯቸዋል። በሚዲያ ካያችሁ ማለት ነው ያበረታቷቸዋል። ለምን? በትምህርት የገባውን በትምህርት በኩል ስለሆነ የምናስወጣው ማለት ነው። ሌሎች ወረዳዎችስ ምን እየሰራችሁ ነው? እኛ ባለንበት ከተማ በሰላ ድንጋይ የኛ ትምህርት ቤት በወር 1 ቀን ሁልጊዜም የሰራተኛ ጉባኤ አለን። ስብከት አይደለም፣ በፕሮጀክተር ጉዳይ ነው የምናነሳው። ባልና ሚስት ሲጣሉ ምን ያጣላቸዋል? እንዴት ሊስማሙ ይችላሉ? ቤተክርስቲያን መሄድ ምን ጥቅም አለው? ስንሄድ ሊገጥሙን የሚችሉ ፈተናዎችን እንዴት ነው የምንፈታቸው? እንደየማህበረሰቡ ችግር እያጠናን ችግር ፈቺ ስልጠና እንሰጣለን በወር 1 ቀን። በትምህርት በኩል የገባው በትምህርት በኩል ማስወጣት ስለሚቻል፣ ስለዚህ በሁሉም ወረዳ ያላችሁ መምህራን ይህንን ተሞክሮ ብትወስዱ። እኛ በወር 1 ቀን ስልጠና ስናደርግ፣ የህዝብ ስልጠና ስናደርግ በጀት 1 ብር አናወጣም። የገዳማችን አበምኔት ካህናቱን ይዞ ይሄዳሉ። የገዳሙ መኪና መምህራኑ ይዞ ይሄዳል። የራሳችን የትምህርት ቤቱ ኮምፒውተር አለን፣ ፕሮጀክተር አለን። ካህናቱ ራሳቸው ጸሎት ይጀምሩናል። ዘማሪ አንጋብዝም። 1 ብር ሳናወጣ ግን ህዝብ እናስተምራለን ማለት ነው። 1 ብር ሳናወጣ ህፃናትን እናስተምራለን ማለት ነው። ይሄ የቤተ ክርስቲያን በጀት አቅም ለትምህርት ቤት ሲውል የሚገኝ ስለሆነ ሁላችንም ሐዋርያት ተደርገን የተሾምነው ይህንን እንድንሰራ ነው ማለት ነው። በነጋ ጊዜ የሚለው ይህንን ነው። በነገራችን ላይ መጋቢ ሐዲስም ለእኛ ትምህርት ቤት ከደሞዛቸው ላይ ማለት ነው ከ14 በላይ ትንንሽ መጽሐፍ አይደለም፣ ትልልቅ አንዱ መጽሐፍ 5000 የተገዛ መጽሐፍ አለ፣ 7000 የተገዛ መጽሐፍ አለ ገዝተውልናል። ለምን? ከተቋሙ በጀት አልፎ የግል የመምህራኑ የአስተዳዳሪዎቹ ደሞዛቸው ከኑሯቸው የተረፈው ለትምህርት ቤት መዋል ስላለበት ማለት ነው። ስለዚህ ዛሬ ሁላችሁም ይህንን ድምፅ የምትሰሙ አባቶቼ በጣም ከይቅርታ ጋር የኢትዮጵያ ቤተክርስቲያን ትልቁ ፈተናዋ በሰላማዊ ሰልፍ አይፈታም። ትልቁ ፈተናዋ በተለያየ ሚዲያ ላይ በምንጽፋቸውም እሱ ማስታገሻ ነው እንጂ አይፈታም። ትልቁ ችግር የሚፈታው ትምህርት ቤት ላይ በምንሰራው ስራ ብቻ ስለሆነ ይሄንን ብፁዕ አባታችን የመሰላዊነት ያለ አይመስለኝም። ብፁዕ አባታችን መጽሐፍ ገዝተውልናል። አሁን እኛ ጋር ጊዜ ገጥሟችሁ ስትመጡ የምታዩት ላይብረሪው ላይ ከገሌ የተሰጠ ከክቡር መጋቢ ሐዲስ ነቃ ጥበብ አባቦ የተሰጠ የሚል ብዙ መጽሐፍ አለ። እኛ እናልፋለን፣ ነገ ትውልድ ይህንን ያነሳዋል ማለት ነው። ሐዋርያት አድርጎ መርጦ የሾመን ለዚያ ስለሆነ ማለት ነው። ስለዚህ የተከበራችሁ
የዚህ ጉባኤ ታዳሚዎች፣ የወረዳ ሊቃነ ካህናትና ጸሐፍት ትምህርት ቤት ላይ እንስራ። የሁለት ቀን ጉባኤም የህዝብን ችግር አይቀርፍም፣ ማነቃቂያ ብቻ ነው የሚሆነው። የሶስት ቀን ስልጠናም ለአንድ ካህን ሙሉ እውቀት አይሰጥም። 3 ወርም ክህነት ትምህርት እውቀት ሙሉ እውቀት አይሰጥም። የኢትዮጵያ ቤተክርስቲያን በሁለት ሉክ የሚጻፍ እውቀት አይደለም ያላት። የክህነት እውቀት ጥልቅ ነው። የመምህርነት እውቀት ጥልቅ ነው። በየአጥቢያችሁ ጉባኤ ቤትን አቋቁሙ። መምህራን ደግሞ ጊዜ አጠቃቀማቸውንም ፈትሹ። መምህር ነው ተብሎ እንደው ዝም ብሎ የሚያስተምር ከሆነ አስቸጋሪ ነው። እንዲሁ አስቸጋሪ ነው። ይሄም ማለት ነው በጀት አልተበጀተልንም ብሎም ዝም ብሎ ወሮም ያቀርባል። የኛ ትምህርት ቤት በወር ከ200 ያላነሰ ያወጣል በወር ለተማሪ ቀለም ማለት ነው። እንደዚህ አይደለም። ይሄ ሁሉ ተቋማዊ በጀት ደግሞ አይደለም። ሐሳብ ይዞ አቅዶ ተነስቶ የገባቸውን ምዕመናን ጉዳዩን አስረድቶ ከዚህ በላይ በጀት ማግኘት ይቻላል። መምህራንም እኔ አለቃው ስላልበጀት ብለኝ ነው ማለት የለበትም። አለቃው ፈቃዳቸው ከሆነ ራሱ በቂ ነው። እንቅፋት ካልሆኑ ራሱ በቂ ነው። እንደኔ ያለ አለቃ የገጠመው ካለ እሱ እግዚአብሔርን ጠዋት ማታ ማመስገን ነው ያለበት። ለትምህርት ቤቱ ከራሳቸው ደሞዝ የሚሰጡ ለትንሳኤ በነገራችን ላይ 2017 ትንሳኤን ስናከብር የኛ አለቃው ናቸው በሬ የገዙልን ለተማሪዎች። አሁን 93 ተማሪዎች አሉ። ዘንድሮ ብፁዕ አባታችን መልካም ፈቃድ ወደ 36 ተማሪዎችን ተቀብለናል። ባለፈው ወደ 57 ተማሪዎች ነበሩ። 93 የሚሆኑ የብሉያት፣ የሐዲሳት፣ የሊቃውንት፣ የመነኮሳት ደቀ መዛሙርት አሉ። ለነዚያ ተማሪዎች አንድ በሬ መላከ ሰላም አባ ወልደ ጊዮርጊስ ከተማ አስገዝተውልናል ማለት ነው። ገዝተውልናል ማለት ራሳቸው። 2 በግ ደግሞ ሌሎች በሳቸው ዙሪያ የመጡ ሰዎች ገዝተውልናል ማለት ነው። ሞቅ አድርጋችሁ አጨብጭቡልኝ። እንደዚህ ስናደርግ በትምህርት የገባውን በትምህርት ስለምናወጣው ጌታችን ኢየሱስ ክርስቶስ ሐዋርያት አድርጎ ሾማቸው፣ ከ12ቱ መረጣቸው የተባልንኛ ይሄንን ማለት ነው። በመጨረሻ ወሶበ ይነቅህ ካህን ተከስተ ብርሃኑ ለኩሉ ዓለም የሚለው ይሄንን ነው። እናንተ ካህናት እናንተ ስትነቁ ለዓለም፣ ለሰፈራችሁ፣ ለወረዳችሁ ብርሃን ይገለጻል ማለት ነው። በወረዳችሁ የእውቀት ብርሃን እንዲገለጽ ንቁ፣ እንንቃ፣ ከላይ ያለውን መዋቅሩን አብነት እናድርግ። ብፁዕ አባታችን በዚህ በአረጋዊነት ዘመናቸው ገጠር ሲሄዱ በሚዲያ ካያችሁ፣ በአካል የመጡበት አካባቢ ያላችሁ ሊቃነ ካህናት ታውቃላችሁ። በእግራቸው ሲሄዱ፣ በፈረስ ሲሄዱ፣ ቁልቁል ሲወርዱ ብፁዕ አባታችን ይሄ አብነት አይሆናችሁ? ይሄ አብነት ሊሆን አይገባም? ይሆናል። ስለዚህ ሐዋርያት አድርጎ ሾማቸው። ዛሬ ብዙ ወጣቶቻችን ቤተክርስቲያን አያዩዋትም፣ አይነ ስውራን ሆነዋል። እንደ ሐዋርያት የሐዋርያነት ምልክታችን ትምህርትን ተጠቅመን አይናቸውን እናብራ የሚል መልእክት ለማስተላለፍ ነው። እድሉ ስለተሰጠኝ አመሰግናለሁ። ክቡር መጋቢ ሐዲስ እግዚአብሔር ይስጥልኝ።